ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይዎች? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ዛሬ የገበያ ውሎዬን ላጋራችሁ ነው የመጣሁት ማለት ነው። እንግዲህ ሀባይዎች የገበያ ውሎ በጣም ደስ ይል ነበር ማለት ነው፣ ከምነግራችሁ በላይ ማለት ነው። ምን ውድ ምን ርካሽ ብላችሁ ብትጠይቁ ደግሞ እርክስክስ ብሎላችኋል ማለት ነው። የረካሰውንም ላሳያችሁ። ትናንትና ደግሞ ትንሽ ምግቦች ነገሮች ለቅቄላችሁ ነበረ። በነገራችን ላይ ብዙዎቻችሁ አልበላችሁትም። ለምን እንዳልበላችሁት ደግሞ ግራ ያጋባኛል ማለት ነው። እስኪ በሰፌር ላድርግላችሁ። በነገራችን ላይ ካሮት እሺ ስንት ብር እንደዋለ ልንገራችሁ ማለት ነው። 1 ኪሎ ካሮት ስንት ብር መሰላችሁ? 50 ብር ሂሳብ ነው ማለት ነው። 1 ኪሎ ድንች ደግሞ 70 ብር ሂሳብ ነው ማለት ነው። ሁሉንም ልደረድርላችሁ ነው ያለውን ነገር ደግሞ ሰፖርት አድርጋችሁ ቼክ አድርጋችሁ ገበያውን ጎብኘት አድርጋችሁ እንዴት እንደገዛችሁ እንዴት እንደዋላችሁ እናንተም ተናጉኛላችሁ ማለት ነው ሀባይቦችዬ። በነገራችን ላይ ብዙ ጊዜ እንትን አልገዛም፣ ሽንኩርትም አልገዛ ቤቴ ነበረኝና ቲማቲምም ነበረኝ። ዛሬ ግን በጣም ደስ ሲለኝ ገዛሁት ማለት ነው። ምክንያቱም ከቻፕ ሰራዋለሁኝ ለቢዛ መስሪያ። እኔ ብዙ ጊዜ ቀጠቅጥና አቆላልቼ ምናምን ሶስ ሰራና ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ቢዛ በሰራሁ ቀን እጠቀመዋለሁ ማለት ነው። ስለዚህ በገዛውም አይጎዳኝም ማለት ነው ሀባይቦችዬ። ወጪን ለመቀነስ ስንል ራሳችንን ወደ ስራ ማተኮር ይገባናል ማለት ነው። ወደ ስራ ስናተኮር ያለው ነገር ጠቀሜታው እንደገና ደግሞ ያለ የወንትም የገበያ ንራቱን ይቀንስልናል ማለት ነው። በዚህ መልኩ ኑሮ በዘዴን እኖራለሁ ማለት ነው። እናንተም ኑሮ በዘዴን መኖር ትችላላችሁ። እንዴት ብላችሁ ካላችሁ ደግሞ እኔ እነግራችኋለሁ ማለት ነው ሀባይቦችዬ። ወደ እኔ ቻናል ጎራ በሉ፣ ቤተሰቡን ተቀላቀሉ እላችኋለሁኝ። አንድ ቀን ይጠቅማችኋል ማለት ነው። ኢትዮጵያ መታችሁ ኑሮ ተወደደብን ላለ ማለት መረጃዎችን እንድታገኙ ይረዳችኋል ማለት ነው። ዛሬ እንግዲህ ዘንቢሉ እያበቃን ማለት ነው። እስቲ ያለውን ነገር ደግሞ ነግራችኋለሁ። ሎሚ ደግሞ የሚወድ ካለ እንደኔ ማን ነው ተናግሩኛላችሁ ማለት ነው። እገዛላችኋለሁኝ። የ10 ብር 5 ሎሚ ገዝቻለሁ። ዛሬ ሽሬታው ደህና ነው ማለት ነው። በባለፈው ለዓመተ ረህማን ሲሸጥላት ነበር። ዛሬ ደግሞ እኔ ስገዛ ነው ማለት ነው ያልኩት። እስቲ እንግዲህ ያለውን ነገር እንየው ማለት ነው። ቃሪያ የ20 ብር ነው፣ ምድብ ነው። ምድቧን ታይታላችሁ ማለት ነው ሀባይቦችዬ። ይሄንን ይመስላል ማለት ነው የዛሬው ብሎጌ። ደስ ብሏችሁ እንደምትከታተሉት ደግሞ ምንም ጥርጥር የለውም ማለት ነው። እስኪ አሁን ደርድሬ ያብቅቻለሁ። ካሜራውን ወደ ድንችና ወደ ሌላው የተለያዩ ነገሮች ላዞርላችሁ ነው። እንደምትወዱት ምንም ጥርጥር የለውም ማለት ነው። በተረፈ የምሰራላችሁን ብሎግ ንገሩኝ ማለት ነው። ከምግብ ጀምሮ እስከ ገበያ ግዥ አቀርብላችኋለሁኝ። ዛሬ ሮብ ነበረ፣ ግን ሮብ አይመስልም። አትክልት በደንብ ነው የገባው ማለት ነው። ማንጎ ራሱ 25 ብር እንደዛ ነበረ፣ ግን ዛሬ 20 ብር 15 ብር አለ ማለት ነው። ትልልቁ 20 ትንንሹ ደግሞ 15 ብር አለ ማለት ነው። በጣም ደስ ይል ነበረ ሀባይቦችዬ። እኔ ወዳችኋለሁኝ፣ ሀሳባችሁ አይለኝ እላችኋለሁኝ። ወደ ካሜራውን ወደ ተለያዩ ድንቾች ጋር ላዞርላችሁ ነው። እንግዲህ ውሏችሁ ከኔ ጋር ይሁን ማለት ነው። የማርፈጃ ቪዲዮ ይሄንን ይመስላል። ሊቭ ገባለሁ ደግሞ ቪዲዮውን ከለቀኩ በኋላ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱላችኋለሁኝ። በተረፈ ወዳችኋለሁ። ባይ እንግዲህ ይሄንን ይመስላል ማለት ነው። 1 ኪሎ ካሮት ነው የገዛሁት። ማሻአላ ተባረካላ። ካሮት ቢዛ ስንሰራ ፈቅፈቀን ድንችና እንቁላል አድርገን ስንሰራ ብዙ ጊዜ ያስፈልገናል። እኔ አሁን 2 ኪሎ ድንች፣ 1 ኪሎ ቀይ ስር፣ 1 ኪሎ ካሮት፣ 1 ኪሎ ደግሞ ቲማቲም ነው የገዛሁት ማለት ነው። ይሄንን ደግሞ ቲማቲሙን ይሄ ቀይ ስሩን ድንቹን ተደርጎ ደግሞ የሆነ ፍሬሽ የሆነ ነገር
ነገር ለመስራት ሎሚ ግድ ነው። የ10 ብር ሎሚ ናቸው 5 ፍሬ ማለት ነው። 4 ነው። አንድ ምርቃት ናት ማለት ነው። ማሻአላህ። ይሄ ደግሞ ኪሎ 50 ብር ነው ማለት ነው። ድንች 70 ብር ነው። ይሄ ደግሞ 50 ብር ነው። ቃሪያ ደግሞ ምድቧን የ20 ብር ነው ማለት ነው። ችርቻሮ ግን የሚሉት ሱቅ ስንት መሰላችሁ? የሚገርማችሁን ነገር 6 ቆይ እስኪ ስንት አትርፍ ያለው መሰላችሁ? 6 አያችሁ 10 ብር 10 ብር 10 ብር 10 ብር 6 20 ብር ነው። ይሄንን አተረፍኩ ማለት ነው። ገበያ ዘወር ማለት ትርፍ አለው ማለት ነው። ቆይ እኔ ላረግልሽ ነው ማለት እና ትርፉ ይሄ ነው። 1 4 5 6 የ30 ብር የ30 የ40 ብር እቺ አሁን ስንት ቀራት? 2 ቀራ ውሰጂ አንዱ ውሰጂ። ከዛ እቺ አሁን ስንት ቀራት? የ10 የ20 30 የ40 የ50 ብር ሊሆን 2 ፍሬ ነው የቀራት ማለት ነው። ስንት ብር አተረፍኩ ማለት ነው? 30 ብር አተረፍኩ ማለት ነው። አያችሁ ነጋዴ መሆን ይጠቅማል ማለት ነው። እና ይሄንን ይመስላል ማለት ነው ሀባይቦችዬ። ብሎጌን ከወደዳችሁት በሌላ ብሎግ መጣላችኋለሁኝ። አመተ ረህማንን ዛሬ እኔ ስትገዛኝ ነበር በባለፈው፣ ዛሬ ደግሞ እኔ ስገዛው እያልኳት ነው ማለት ነው። እንግዲህ በጣም ደስተኛ እንደምትሆኑ ምንም ጥርጥር የለውም ማለት ነው። እወዳችኋለሁ፣ አከብራችኋለሁኝ። በተረፈ የሚያስፈልጋችሁን ብሎግ ፖስጡልኝ፣ የተለያዩ ነገራቶችን አቀርብላችኋለሁ ማለት ነው። በሀገራችሁ፣ በአካባቢያችሁ፣ በወረዳችሁ ላይ ያለውን ነገር ማወቅ ግድ ይላችኋል ማለት ነው። ብዙ ጊዜ በቃ ቻሌንጃችን አንድ ማድረግ አለብን ማለት ነው። አንድ ማድረግ ብዬ ስላችሁ ምንድነው መሰላችሁ? በቃ እርስ በራሳችን የምናገኘውን ነገር ማተኮር ይገባናል ማለት ነው። ነገ ጧት መጣችሁ የምትገበዩበት አካባቢ፣ የምትነግዱበት አካባቢ ነው ይሄ ማለት ነው። ማወቅ ያስፈልጋችኋል ማለት ነው። ያደጉ ሀገራትማ አትወኝም ብትሉ በግድ ይመጣባችኋል ሞባይል ላይ ማለት ነው። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እላችኋለሁ።